ቦነስ ነው። ሶ ዲቨሎፕመንት ቦነስን ለማግኘት ከቲማችሁ የምታገኙት ዲቨሎፕመንት ቦነስ እያንዳንዱ ኳሊፊኬሽኑ ምንድነው የሚለው መስፈርት ደግሞ እያየን ስንሄድ ከመጀመሪያው ላይ ስንት ይሰጠኛል? 5%። ለምሳሌ እሷ በዲቨሎፕመንት ፐርሰንት ውስጥ የኔ ዳይሬክት ናቸው 5 ይሰጠኛል። ሶ እነሱ ስር ማን አሉ? ሁለቱ አሉ። ሁለቱ ደግሞ በየወሩ ማሟላታ 300 ፒቪ መስራት አለባቸው። ኳሊፋይ አድርገው አሟልተው አክቲቭ ሆነው እየሰሩ ከሆነ ምን ያደርግልኛል ማለት ነው? ከነሱ 4 አገኛለሁ። 4 ማለት ቀላል አይደለም። ያ ማለት አስቡ፣ ቢያንስ ሳምሪ ስንት ሰው አላት? 6። ደራርቱ ስንት አላት? 6። የ6 ሰው 4 ሲባዛ በ6 24። እዚህ ጋር ሌላ 6 አለኝ 24 አንድ ላይ 48። አስባችሁታል? ከሷ ጋር በፍቅር ነይ በጣም በፍቅር ምናምን እንዲህ ስትዞርብኝ ማረኝ ከሷ ጋር ተሟሙተህ እሷን ሰፖርት ስታደርግ እነዛ 6ቱ ሲሰሩ የ6ቱ አስበዋል እኔ ጋር በ4 ይባዛል። ከዛስ ስወርድስ አንተ ጋር ደግሞ በአንተ ስር ስንት ሰው አለ? 6 ሰው። የ6ቱ ሰው ደግሞ አስበው 3 በል እያለ 2 ሁሉም ሰው the power of ቲሙ እየሰፋ በሄደ ቁጥር እስከ 5 ድረስ ያለውን እየከፈለኝ ይሄዳል ማለት ነው። ስለዚህ ልጆቻችሁ ላይ በጣም the power of team። ለዚህ ነው የህንፃው ባለቤት ህንፃውን በፍቅር ነው የሚንከባከበው አይደል እንዴ? ለምን? ገቢው ነው እሱ። ስለዚህ ሁሉም የእናንተ የገቢ ምንጫችሁ ምንድን ነው? ዶሮዋን የምትንከባከባት ከሆነ እንቁላሉ ታገኛለህ አይደል እንዴ? አንዴ ልረዳትና ብዙ እንቁላል ላውጣ ብትል ታገኛለህ? የለም የሚባል ነገር የለም ማለት ነው። ሶ ኢንተርናሽናል ፕሮፊት ከምናገኝባቸው አንዱ ሌቭላቸውም እየጨመረ ይሄዳል። ፐርሰናሊ ሌቭል ሲጨምር የምናገኛቸው አንዱ ትልቁ ቢያንስ የፖይንት ወይንም ደግሞ ሌቭላችን ፖይንት እድገት እንዲያመጣልን ከመጀመሪያው 100 ይቆጥርልኛል፣ 50 ይቆጥርልኛል፣ 40 ይቆጥርልኛል፣ 30 20 10። ያ ማለት የኔ ዳይሬክቶች እነዚህ እየሰሩ ነው። እነሱ ስለሰሩ አክቲቭ ስለሆኑ 100 ቆጠረልኝ። ከነሱ በታች ያሉት የማይሰሩ ከሆነና ጸጥ ያሉ ከሆነ ማግኘት የሚገባኝ ስንት ቀረ? 50 40 30 20 ይሄ ሁሉ ሊቀርብኝ ነው ማለት ነው። ስለዚህ ማግኘት ካለብኝ አይቀር ዛሬ ነው። ለዚህ ነው አንዳንድ ጊዜ ዋጋ ስንከፍል ዋጋ እየከፈልኩ ያለሁት የት ነው? ለዚህ እኮ ነው ሰዎች ዋጋ ሲከፍሉ ኔትወርክ ማርኬት የሚክሳችሁ። ለምሳሌ በኔትወርክ ማርኬቲንግ ውስጥ ያገኛችሁትን ውጤት ሼር ታደርጋላችሁ። በኔትወርክ ማርኬቲንግ ውስጥ ቴስቲሞኒ ትናገራላችሁ። ያ ቴስቲሞኒ ምን እያደረገ ይመጣል? ያንን እያነቃ ይሄዳል። ኤሌክትሮኒክስ ነው ዌቭ ያደርጋል። ሌላ ቦታ የምትሰሩ ትናገራላችሁ። ዘበኛው ቢነቃ ባይነቃ ምን አገባኝ? ጽዳቷ ብትነቃቃ ባትንቃቃ ተንቃቃ እናገራለሁ። የቢሮ ሰው እንዴት ነው የሚያደርገው? ሲሪየስ ሆኖ ምናምን በቃ አስፈሪ ምናምን ሆኖ ነው አይደል ሄዶ። እዚህ ቤት እንደዛ አይደለም። የቦስ ሜንታሊቲ ሳይሆን የሊደርሺፕ ነው። በማንኛውም ሰዓት አብሮ ቁጭ ብሎ ከእናንተ ጋር ተግባብቶ መስራት የሚቻልበት ነው እንጂ እናንተም ልጆቻችሁ ጋር እየወረዳችሁ የምታገለግሉበት። ስለ ልጆቻችሁ ባህሪያቸው አለ። ባህሪ የራሱ ባህሪ ነው። ግን የኛ ሊደርሺፕ ኳሊቲ ያንን ሰው መመለስ ወደ መስመር ውስጥ አካ ቲክሴ ከመርባች ስማሪ ኦሪ ባኬኖሌት አከኖሌት ባኬጋሪ አካውኑ ትሚቲ ሰኚ ነማጣ ካንሰን ሞራ ነማጣ ካንሰን ነሚቲ ቲክሴ ከመርባችሱ ከናፉ ስሪት ቲክሱን ወንተ ጋሪ ዳጃቹ ወሊጋላራ አየ ሶ የሊደርሺፕ አሁንም እየጨመረ ይመጣል። የሊደርሺፕ ኳሊፊኬሽኖቹ ከመጀመሪያው ላይ የምናገኘው 5% ሲሆን then ከሁሉም የመጀመሪያ ሌቭሎቻችን 5% እናገኛለን። ከዛስ የሊደርሺፑን እያገኘን ስንሄድ ሁለተኛ ላይ ምን ከጨመርን ሰከንድ ሌቭል ብሎ ስታር ዳይመንድ ኳሊፋይ ያደረጉ። ለምሳሌ አንድ ስታር ዳይመንድ ሲኖራችሁ ኳሊፋይ ያደረገ ያን ሊድ በማድረግ ብቻ የሰራበት ሲስተም ስንት አገኛለሁ?
3%። ሁለት ሲኖሩኝስ 4.8 ሁለት ከሆኑ ያሉት 4.8 ማለት እቺኛዋ ትቀራለች። እቺ 3 አንድ ብቻ ስለነበረኝ ነው። አሁን ሁለት ሲኖረኝ ግን 4.8 ከሁለቱም ሌግ ነው ማገኘው። 3 ሲሆንስ 5.8 ራንክ መቀየር ይሁን። ራንክ በቀየራችሁ ቁጥር ምን እየጨመረ ይሄዳል? እነዚህ የተለያዩ ጥቅማ ጥቅሞች እየጨመሩ ይሄዳሉ። ለዚህ ነው ጥቅማ ጥቅሙ ስለሚጨምር ነው ራንካችሁ ባደገ ቁጥር ኮሚሽኑ ሃይ የሚሆነው። የኔትወርክ ማርኬት የብዜት ውጤት ነው። አንድ ተቀጥሮ የሚሰራ ሰው ደሞዙ በምን ያህል ጊዜ ሊጨምር ይችላል? በአመት። ለዛው ምን መሆን አለበት? ላለቃው ተለማማጭ፣ ማሽቋበጥ፣ ማሽጎብደድ ምናምን አይደል? በቃ ያለቃው ልጅ ነፍጣም ሆኖ ተዝራክርኮ ቢመጣ ራስ ወይ ሙሽቺ ሲያምር ምናምን እየሳመ ሁሉ ምናምን አይደል? በቃ ነፍሴ ሁሉ በማናት የተያዘችው አለቃ። ድንገት መናገር ፈልጌ ስናገር ቢያባረኝ እንዲህ ቢለኝ ምናምን ወላ እድገት ቢቀርብኝስ? አይታችሁ ከሆነ ኢትዮጵያ ውስጥ ብዙ ጊዜ የጽዳት ኃላፊዎች ምናምን ቢሮ የኮሚኒቲ ምናምን ኃላፊ እየተባለ ገኗል አይደል? ስሙ በጣም በረጅም ሆኗል። ግን ሰውየው ኑሮ ተቀይሯል። ሰውየውን ለመደለል ብቻ ሰርተፊኬት ይሰጠዋል፣ እንትን ይጨበጨብለታል። እዚህ ቤት ግን እያንዳንዷን ራንክ ስቀይራት ውጤት ታመጣለች። ራንኳ ናት የኔን ህይወት የምትቀይር። ራንኳ እንድትቀየር ምን ጎደለኝ? በቃ ፎከስ እንደ ንስር ነው ፎከስ የምታረጉት። ስለዚህ እያንዳንዷ ሌብላችሁን በማሳደግ ውስጥ 20 ክራውን አምባሳደሮች ድረስ ይሄዳል ማለት ነው። ስለዚህ እያንዳንዱ እስከ 20 ክራውን አምባሳደር ሌብሉ ባደገ ቁጥር እፎይታችሁን አንዴ ጨርሼ መቀመጥ። በቅጥር ህይወት ውስጥ ጨርሳችሁ የምትቀመጡት ነገር አለ የለም። ጉልበት እስካለኝ ድረስ አንድ ማስቲካ እማኝከው ምን እስኪሆን ነው? ጣሙ እስኪያልቅ ነው። ጣሙ ካለቀ በኋላ የለም። ስለዚህ በደንብ አድርገን የምናጣጥመው ዛሬ የኔን ማስቲካ እኔ ነኝ የማጣጥመው ማለት መቻል አለብን። ሌላው ትራቭል ሲሚላር ነው። የጉዞ ላይ ጉዞ ስንቶቻችሁ ትወዳላችሁ? ጉዞ የሚወድ እስኪ ጉዞ ነፃ ጉዞ ማለት በክፍያ ሳይሆን ነፃ። የምር በጣም ነው የሚያምረው። እኔ እንግዲህ ያኔ የኖርኩትን ኑሮ ነግሬያቸዋለሁ አይደል? ልክ ማሌዥያ ሲሄድ በሁለት ቀን አሉ። አሁን በኋላ ላይ ይመጣሉ። እዚህ ጋር ታያቸዋል። ነጮቹ ራሱ ሚስተር ያሬድ ዋት ሀፕን ነው ያሉኝ። እና በሁለት ቀን ድንቡሽቡሽ ሆንኩኝ። እዛ በቃ ሞላው። የሀብታም ልጅ ሆንኩ። ለምን? በጣም ረጅም ነው ብፌው፣ 150 ሜትር ነው ብፌው። ዝንጀሮ ዘሎ የማይጨርሰው። ጠዋት 6 ሰዓት ይጀምራል። በዱባይ 6 ሰዓት ሞርኒንግ ይጀምራል። እስከ 9 ሰዓት ድረስ ነው ብፌው። ለ3 ሰዓት አሉ። እኔ በጠዋት እንነሳለን፣ ብፌያችንን እንበላለን። ከዛ ዋና እንዋኛለን። ሳይነሳ ድጋሜ መተን እንበላለን። ምሳ ሰዓት ላይ እንደዛው ረጅም የተለያየ አይተን የማናውቀው ምግብ ነው። ደግሞ ስታርተር አምጥተው ሲተው እኛ ስታርት ላይ ነን። እኛ ስታርት ላይ ነን። ስታርተሩ ለኛ አይደለም ያስፈልጋል እንዴ? ስታርት ነን እኛ እኮ ኦልሬዲ። ስለዚህ የምሬ ነው የምላችሁ። ይሄ ትራቭል በምታረጉበት እያንዳንዱ ኮሚሽን ለጡረታ ሚኒስቴር እየተባለ ይቆረጣል አይደል? የሰራተኛ አገልግሎት ምናምን የሚባለው ይሄ እያንዳንዱ እናንተው ከወሰዳችሁት ኮሚሽን ላይ እኮ ተቆርጦባችኋል 2% ለትራቭል። ያ የተቀረጠባችሁ ገንዘብ አገልግሎት ላይ እንዲሁን ማሳካት ካምፓኒው ትራቭል እኮ ወደ ህንድ ሂዱ ብሏል፣ ወደ ቦምቤ። ሰው እኔ በ3 ወር ጨረሱ። ቢያንስ እስካሁን ስንት ደርሰናል? እኛ ቢያንስ 4 አሌክስ ጨረሰ መሰለኝ ግሩፕ ላይ ተለቆ ያየሁት እሱ ጨረሰ። ትናንትና 5800 ነው ያሸነፈው። የ6 እኮ ያኛው ግን ከዛ ቀደም ብሎ ነው ያሸነፈው ነው። ኦኬ 3ኛው ነው 4ኛ ሲል ጊዜ ሳይው መኩ ሲጽፍ ሳይ ኦኬ። ስለዚህ ቢያንስ አሌክስ አለ፣ መኩ አለ፣ መቲ አለ፣ እኔ ያለው ሳንታ አለ፣ ሌላ 5 ሰው ዋይኖት ገና 5 ወር አለ ከፊታችን። ዋይኖት ማናሳካው እኮ የእናንተም እኮ የዚህ ወር ስንት መጣ? የዚህ ወር ስንት ሆነ? የዚህ ወር ሜጋታይ ወደ 45 ታዲያ 45 ማለት እኮ 45 ማለት ከ195 ላይ 45 ስትቀንስ ስንት ይቀራል? 150።
ስለዚህ ያን 150 ደግሞ እንዲመጣልህ ቅድም አሳየው እኮ እዚህ ጋር 6 ልጆች አይደለ? 6 ልጆች ማማን ናቸው? አሁን አንዳንዴ ለይተን እንኑን በቃ አሁን እሷ ኮነች እሷ ናት አይደል? አንዳንዴ ያም ከዚህም ስንል ጊዜ ሄደ። 6ቱ እነማን ናቸው? እነዚህ ከነዚህ 6ቱ ጋር አለፋታም ለ3 ወር ጠዋትም ማታም አብሬ እሷ ኮነች አንዷ ላይቭ እሷ ስትገባ ከሷ ጋር አብሬ እየገባው ታብታብ እሷ ማበረታታት ምናምን ታብታብ ሼር ኮፕሊንግ ታብታብ ከዛ 5ኛዋ 4ኛዋ ምናምን 6ቱን ብቻ ከያዝካቸው ያንተ በ2 ወር ውስጥ አለቀ በቃ። አሁን እኮ የምትይዙትን የምትጨብጡትን አለማወቃችሁ ነው የሚታገዛውን እዚህ ጋር እያለ እኔ አሁን ለምሳሌ በደሬ በኩል 20 ፖይንት ባፈስ ምንም ለኔ ምንም እንትን ፍንክች አይልም አይደል? 20 ነው አይደል? 10ሩን ግን እዚህ ሚኪ ጋር ባፈሰውስ 14ኛው ነው የካምፓኒ ሌቭል እኔም ጨረስኩኝ እሱ ምን ሆነ ጨረሰ ማለት ነው። ስለዚህ እይታችሁን ማጋ ነው ማድረግ ያለባችሁ ነው። ወዴት ነው እይታችሁ መሆን ያለበት? በዛ አይነት መልኩ ሁላችሁ ፎከስ ኦኬ ምን ማድረግ አለብኝ? የኔ ህንዱን ትራቭል ለመጨረስ ምን መስራት አለብኝ? እሱ ጋር መደብደብ። ያንን ካወቃችሁት በፍጥነት ስኬታችሁን ማጣጣም ትችላላችሁ። ከወሰዳችሁት ኮሚሽን ላይ ለጉዞ ተቆርጦባችኋል። እንደተቆረጠ እንዳይቀር መጓዝ አለብን ማለት ነው። ግልጽ ነው። ስለዚህ ኳሊፋይ በሆኑበት ሰዓት እነዚህ ሌቭሎች እያንዳንዳቸው የተያዙላችሁ ለጉዞ የተያዙ የሌቭል አፕግሬዲንግ ስለሆነ እያንዳንዱን ሌቭላችሁን በደንብ ፎከስ አድርጋችሁ ተጠቀሙበት። የትኛው ሌቭል ነው መጠቀም ያለብኝ? አንዳንዴ እኔ ማገኘቱ ጋር ለምሳሌ እዚህ ጋር 2ኛ ላይ ይዋቸው 2ኛ ላይ ያሉ ያ ማለት ሳምሪ እዚህ ጋር አለች፣ ደራርቱ አለች። የሷ 6 አሉ፣ የሷ 6 አሉ። 6ቱን በእነሱ ስር ወርጄ 6ቱን ባግዛቸው የኔ ስንት ይሆንልኛል ለጉዞ የሚቆጠርልኝ? 50። እዚህ ጋር ትቼ ግን የሳምሪ ዳኒ አለ፣ የዳኒ ሌሊሴ አለች። እኔ ከሌሊሴ ጋር ሙዷ ስለተመቸኝ ብቻ በሌሊሴ ስር ያሉት ጋር ጊዜ ማባክን ከሆነ ስንት ነው ማገኘው? 10። አይታችሁታል? የማገኘው ስንት ነው? 10። እዚህ ጋር ስላልተመቹ ስለሚመቹኝ ቢመቸኝ ባይመቸኝ ሳይሆን ውጤት የሚመጣ የቱ ጋር ነው? አሁን የውጤት ጉዳይ እንጂ የምቾት ጉዳይ አይደለም። የምቾት ጉዳይ ቢሆን አሁን የምትኖሩበት ቤት ምቾት አለ? ከጎረቤት አልተጣላችሁ? ላይቭ በመግባታችሁ አረ ድምፅ ቀንሱ፣ አረ ይሄ ምንድነው ምናምን የጎረቤት ድምፅ ምናምን እየገባ ያስቸግራል። አያስቸግርም? ያሳቃል? አያሳቅቅም? ያሳቅቃል አይደል? ሰው የፈለገ እንደዛ እየተናገሯችሁ እንዲህ በቃ እንደምን ድምፅ ይልቀን ሳታውቁት ድምፅ ይጨምራል። በዛ ሁኔታ ከአከራይ ጋርም እየተጎራበጣችሁ የሰራችሁበት አለ የለም? አለ። ግን ከስኬት ወደኋላ አላስቀርም። መፍትሄ እየፈለግን እንሄዳለን እንጂ እነሱን ካሰብን እኛ ወደኋላ ቀር አብረን ተያይዘን እዛው ምን አንድ ላይ ልንቀር ነው ማለት ነው። የትኛውም ቦታ ምቾት አይሰጥም። የምሬ ነው የምላችሁ። አንዳንዴ መከራ፣ ስቃይ፣ ቻሌንጅ ነው እናንተን ስኬታማ የሚያደርጋችሁ። እኔ የመንፈሳዊ አባት አስተማሪ አይደለሁም፣ ግን ለሁሌም እኔ ትምህርት ስለሚሰጠኝ የዮሴፍን ታሪክ ካያችሁት ዮሴፍ ለእድገቱ ለክፋቱ በጣም በቃ ዮሴፍ ላይ ምቀኝነት የተነሱበት የገዛ ወንድሞቹ ገና ለገና ራይት አይቶታል፣ ወራሽ ነው ቤት እሱ ነው ምናምን ብለው የመጨረሻ ታናሹን ወስደው ቀጥቅጠው ደብድበው ጫካ ጣሉት። እቤት መጥተው አልመጣም እንደ ይላሉ። እነሱ እኮ እንደሞተ ነው የሚያውቁት። እዛ ገለ ሆቴል አጋጣሚ ነጋዴዎች አግኝተውት ወስደውት በባርነት ውስጥ አድርጎ ከባርነት ውስጥ አልፎ በዛው ሁሉ መከራ ውስጥ ንጉሥ ሆኗል። ዜን እነሱ ተርበው ለልመና ሲሄዱ ወንድማቸው ንጉሥ ሆኖ ገለነዋል ብለው ያሰቡት ምን ሆኖ ጠበቃቸው? ንጉሥ ሆኖ ጠበቃቸው። ስለዚህ እናንተን ለመግደል አይደለም ጎረቤታችሁ እንኳን የምታውቁት ማታውቁት ወንድማችሁ ራሱ የእናንተን እድገት አይፈልግም። የገዛ እህታችሁ ወንድም እህታችሁ እድገታችሁን ይጠላል። በቃ ለምን የሚጠላው? ሆን ብሎ እኮ አይደለም። ቀና ነገር ውስጡ ከሌለ እንዴት ሊያስብ ይችላል? ክፋት ነው በቃ ከውስጥ መጀመሪያውን ሰላማዊ እንትን የሌለው ሰው ለእናንተ ጥሩ ማሰብ አይችልም።
ስለዚህ የሚገጥሟቸው ቻሌንጆች ሁሉ እንደዚህ ቻሌንጅ አለ ብላችሁ የምታስቡ ከሆነ ያ ቻሌንጅ ነው እናንተን የሚያሳድጋችሁ። ቻሌንጅ ሳይገጥመው